ዴቭ እንዴት ነህ? ከአምስት ወር በፊት የገና ጊዜ የመጀመሪያ ዴሊስ ቶርናመንት ላይ የጀመርክ ሰዓት ቶርናመንት አዘጋጅተህ ከራውንድ ኦፍ 32 ቶፕ 6 ደርሼ ናታን ነው ያሸነፈኝ። ያኛው ያወራንበት አካውንት ስለጠፋብኝ ነው እና የዛኔ ስኳድ ስክሪንሾት አንስቼ ልልክልህና ስክሪን ሪከርድ አድርጌ ለቅቄ ነበረ እና ያኛው ቪዲዮ ኳሊቲው አስተካክል እንጂ ሪቪው አደርገዋለሁ ብለክ ነበር እና አሁን ተሳክቶልኛል። ለማረጋገጥ ያክል የበፊቱ ስክሪንሾት እና ቪዲዮ ልላክልህና ላስታውስክ አለኝ። ኦኬ አስታውሻለሁ። ልጁን ቪዲዮ ልኳል። እስቲ ሪቪው እናደርግልህ ማለትም እናየለታለን ምን አይነት ስኳድ ይዞ ነው የሚለውን ነገር እንመልከት። ጋይሶች እናንተም እንደዚህ ሪቪው ሊደረግላችሁ ከፈለጋችሁ አጠር ያለ ቪዲዮ በቴሌግራም በኩል ልካችሁ ቲማችሁ ላይ ምን መጨመር እንዳለባችሁ ምን መስተካከል እንዳለባችሁና ምን ጥሩ ነገር እንደሰራችሁ በቪዲዮ መልክ ዩቲዩብ ላይ ይለቀቅላችኋል። እናንተም መበረታቻ ይሆናችኋል ብዬ ተስፋ አደርጋለሁ። እንደዚህ እንዲሰራላችሁ ከፈለጋችሁ ቴሌግራም ላይ ልካችሁ እናያለን ማለት ነው። የሱን እንመልከትለት። በእርግጥ ከዚህ ቀደም ልኮልኝ ያው ኳሊቲ ስላልነበረው ትቼበታለሁና አሪፍ አድርጎ ሰርቷል። ማለትም ብዙ ነገሮች ፕሮጀክቶች ላይ እድገቶች ላይ በጣም ሰርቷልና እስቲ እንመልከተው እንደ አዲስ እንቀጥል። እስቲ የልጁ ቲም ይሄንን ይመስላል የላከልኝ ማለት ነው። ኧረ በለው ሪዘርቭ 40 ተጫዋች አለው። በጣም ብዙ ነው። እዚህም ካሉት 10 ምናምን 20 ኦልሞስት ወደ 60 ምናምን ተጫዋች አሪፍ ነው። በተለይ ማክሲመም ሬቲንግ ካደረሳቸው እዚህ ጋር ያሳደገበት መንገድ በጣም አሪፍ ነው። ፊትነስ ነው በደንብ የተጠቀመው ማለት ነው። ይህም አንድ በጣም ጥሩ ማሳያ ነው። እስቲ ሌላው ነገር እንመልከትለት። ይህ ግን 60 ምናምን ተጫዋች ወደ ኦልሞስት ወደ 70 የተጠጋ ተጫዋች በጣም አሪፍ ነው ለአንድ ለዴሌስ ቲም ማለት ነው። በጣም አሪፍ ነገር ነው። ዋናው ነገር እዚህ ጋር ነው። የስቴዲየም ካፓሲቲ 92632 በጣም አሪፍ ነው። በቃ በቂ የሚባል ነው። በእርግጥ ቪዲዮ ከላከልኝ ትንሽ ቆይቷል። አኮሜዴሽን ሴንተር በጣም የሚገርም ሌቭል ላይ እስከ 60 ተጫዋች ሪዘርቭ እንዲኖሩ አስደርጎ ነው ያሳደገው ማለት ነው። ይሄ በጣም አኮሜዴሽን አሪፍ ነው። ትሬኒንግ ፉል አድርጎታል። ሜዲካልም አሪፍ ነው። የምሬን ነው። ሜዲካል ሪኳየርመንት ሴንተር በጣም በቃ ማክሲመሙ ላይ ነው ያደረሰው። ይሄ ኢንቨስት አድርጉበታል በጣም እና አሪፍ ነው። በቃ ግዴታ እንደዚህ መሆን መቻል አለበት። እናንተም በሱ ተምራችሁ እንደዚህ ማሳደግ አለባችሁ። ተጫዋቾቹ ግን ሬቲንጉን ቢያሳየን አሪፍ ነበር። ማለቴ 40 ተጫዋቾቹ ዝም ብሎ ናቸው ወይስ አሳድጓቸዋል የሚለውን ነገር ቢያሳየን አሪፍ ነው። እንዳያጁት የልጁ ስም ፕሌየር ኦፍ ኢትዮጵያ ይላል። ታየር 7 ነው። ታየር ትንሽ ዝቅ ብሏል። ከፍ ብትል አሪፍ ነው። ከ1 እስከ 3 በቅርብ ቀን እጠብቃለሁ። እሱ ነገር ብቻ አስተካክል እና ደግሞ አሁን በዳይናሚክ ስታርሶችን ብዙ እንደወሰደ ተስፋ አደርጋለሁ። ምክንያቱም ትንሽ ቆየት ያለ ቪዲዮን ስላልኳችሁ ማለት ነው። በእርግጥ በጣም ብዙ ሊኖሩ ይችላል። አሁን ላይ ሪዘርቭ 40 ግን በጣም ከሚገባው በላይ ይዟል ማለት ነው። አሁን እንደምታዩት እዚህ ጋር ተመልከቱት። ሙሉ አሳድጓቸዋል። ሙሉ ማክሲመም ሬቲንግ ላይ ደርሷል። ኦ ማይ ጋድ በጣም አሪፍ ነው። እናንተም እንደሱ እንድትሆን እፈልጋለሁ። እንደዚህ ሪቪው እንዲደረግላችሁ ከፈለጋችሁ ግን ሰብስክራይብ ማድረጋችሁ እንዳትረሱ ዩቲዩብ ቻናሉን ማለት ነው። ቪዲዮዎችን ላይክ አድርጉልኝ። ይመቻችሁ።